አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ብያለሁ። የረብና ሰላም በእናንተ ላይ ይሁን። እንደውም ሙስሊም እህትና ወንድሞች መልካም ጁምዓ ይሁንላችሁ። አላህ ስደት በቃ በሀገራችን መልካም ነገር ይወፍቀን ያ ረብ። ኢንሻአላህ ሀገራችንም ሰላም ያርግልን። ተጋበዙልኝ ማለት ነው ውዶቼ። መልካም ጁምዓ ብያለሁኝ። እናት ተጋበዝን። ይሄ ነው በጧቱ ቡና ማለት ነው። ግን ያው ጧት አይደለም ዝህር ነው ማለት ነው። እናት ተጋበዝን። እዚህ ጋር ሄደዋለሁ ማለት ነው ወንዶች ወራዲ እና የዛሬ ውሎዬ ይሄን ይመስላል ወዶቼ። ዛሬ ጁምዓ ነው። ከወር አንዴ ከሳምንት አንዴ እወጣለሁና የሆነ ቦታ ነው ያለሁት፣ ቤት አይደለም። ነው እና ወንዶቼ በጣም የማመሰግነው የምታበረታቱኝ ጀዛኩሙላህ ኸይራን በጣም የማመሰግነው እላችኋለሁ። ኑሩልኝ፣ ራሳችሁን ጠብቁልኝ። በተቻላችሁ አቅም ራሳችሁን ጠብቁ ማለት ነው። ሀገራችን ሰላም ያርግልን። ዞሮ መግቢያችን የሰው ሀገር መስሪያ እንጂ መኖሪያ አይደለም። ያ ረብ እላችኋለሁ ወንዶቼ፣ አብሽሩልኝ። በጣም የማመሰግነው ስለ ሁሉም ነገር የምታበረታቱ ሁሉ ጀዛኩሙላህ ኸይራን ነው ያለው። እና ቡናም ተጋበዙልኝ ማለት ነው። እሺ እና መልካም ጁምዓ ይሁንላችሁ። አላህ ሱብሃነሁ ወተዓላ ሰላታችን የሚቀበለን ዱዓችን የሚቀበለን ያ ረብ። ሁላችንም ማሰባችን ተሳክቶ በሰላም ሀገራችን ቤተሰቦቻችን ጋር በሰላም ያደባልቀን ኢንሻአላህ ያ ረብ እላችኋለሁ ወንዶቼ። ሰላማችሁ ይብዛልኝ።